ሰላም ጤና ይስጥልን የተከበራችሁ ውድ የዜና ፖርታል የቻናላችን ቤተሰቦች፣ ዛሬም መላው ሀገሪቱን እያናወጡ ያሉ እጅግ አስደንጋጭና ያልተሰሙ መረጃዎችን ይዘንላችሁ ቀርበናል። ሀገሪቱን እያስተዳደረ ያለው መንግስት የደረሰበትን የፖለቲካና የጸጥታ መፍረክረክ የሚያሳዩ ጥብቅ መረጃዎች አሉን። ወደ ዝርዝር ዘገባዎቻችን ከማምራታችን በፊት በቅድሚያም አርዕስተ ዜናዎቹን በአማራ ክልል መንግስትን ሽባ ያደረገው የፋኖ አስደንጋጭ ማዕቀብና የተቋረጠው የትራንስፖርት አገልግሎት፣ በአዲስ አበባ የተጀመረው አዲሱ ድምፅ ኦፕሬሽን፣ የትግራይ ተወላጆችና የኤርትራ ስደተኞች ላይ ያነጣጠረው የመንግስት የጅምላ አፈና፣ ጀነራል ጻድቃን ገብረትንሳኤ ስልጣን ለቀዋል ወይስ እየተሰራጨ ያለው መረጃ ምንድነው? የጀነራሉስ ያልተጠበቀ ምላሽ ምንድነው? ዶናልድ ትራምፕ በኢራን ላይ ያነጣጠረው አዲሱ የፖለቲካ ውሳኔና የዓለም ስጋት። ወደ ዝርዝር ዘገባዎቻችን እናምራ። በአማራ ክልል መንግስትን ሽባ ያደረገው የፋኖ ማዕቀብ ሀገሪቱን እየመራ ያለው የብልጽግና መንግስት በአማራ ክልል ያለውን መዋቅራዊ ቁጥጥር ሙሉ በሙሉ እያጣ መሆኑን የሚያሳይ እጅግ አስደንጋጭ ክስተት እየተስተዋለ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ በክልሉ ላለፉት 5 ቀናት የሚቆይ ጥብቅ የትራንስፖርት ማዕቀብ ማወጁን ተከትሎ ከባህር ዳር ወደ ተለያዩ ከተሞች የሚደረጉ የትራንስፖርት እንቅስቃሴዎች ሙሉ በሙሉ በመቆም የመንግስትን መዋቅር ሽባ አድርገዋል። ከሮብ ግንቦት 21 2018 ዓ.ም ጀምሮ ተግባራዊ የሆነው ይህ እርምጃ መንግስት በመጪው ሰኞ ግንቦት 24 ምርጫ ለማካሄድና የገንዘብ ማሰባሰቢያ ለማድረግ ያቀደውን የፖለቲካ ሸፍጥ ለማክሸፍ ያለመ መሆኑ ተገልጿል። ማዕቀቡን ተከትሎ አምቡላንሶች ካልሆኑ በስተቀር ማንኛውም ተሽከርካሪ እንዳይንቀሳቀስ ጥብቅ ማስጠንቀቂያ የተሰጠ ሲሆን ህዝቡ ለራሱ ደህንነት ሲል ከጉዞ እንዲቆጠብም ተነግሯል። በባህር ዳር፣ ጎንደርና ደብረ ማርቆስ ያሉ የትራንስፖርት አገልግሎት ሰጪዎች እና አሽከርካሪዎች የመንግስትና የመከላከያ ሰራዊትን ትዕዛዝ ወደ ጎን በመተው የፋኖን ማስጠንቀቂያ አክብረው ስራ አቁመዋል። መንግስት በመከላከያ ሰራዊት ታጅቦ ተሽከርካሪዎቹን በኃይል ለማንቀሳቀስ ያደረገው ሙከራ ሙሉ በሙሉ ከሽፏል። ለምሳሌም በባህር ዳር ከተማ ከጠዋቱ 12 ሰዓት እስከ ረፋዱ 4 ሰዓት ድረስ ህዝብ የሚያመላልሱ ሚኒባሶችና አውቶቡሶች አገልግሎት እንዳይሰጡ መታገዳቸውን ተመልክተናል። በጎንደር በር ደግሞ በጎጃም በር መናኸሪያዎችን በተመሳሳይ ተሽከርካሪዎች ያለ ስራ ቆመው ውለዋል። በተለይም ከባህር ዳር ወደ ጎንደርና እስታ አቅጣጫ ተሳፋሪዎችን ሲጭን የነበረ አንድ የሃይሩፍ ሚኒባስ አሽከርካሪ በጎንደር በር መናኸሪያ የፋኖ ስምሪት ሰራተኞች በሰጡት ጥብቅ ትዕዛዝ ጉዞውን ለማቋረጥ ተገደዋል። ይህ ሁሉ የፋኖ ስምሪት ሰራተኞች ወደ ጭንባ፣ እስተ ሐሙሲት፣ አዲስ ዘመን እና ሰቆጣ የሚጓዙ ተሽከርካሪዎችን በድምጽ ማጉያ በማስጠንቀቅ አስቆመዋል። በተመሳሳይ በጎጃም በር መናኸሪያም አሽከርካሪዎች ወደ ስራ ቢገቡም እርምጃ ሊወሰድባቸው እንደሚችል ስጋታቸውን ገልጸው ጉዟቸውን ሰርዘዋል። መንግስት ይህንን የህዝብ እምቢተኝነት መቋቋም ሲያቅተው በለመደው የማስተባበል ስራ የአማራ ክልል ፖሊስ ይህ እየተሰራጨ ያለው መረጃ ሐሰት ነው በማለት በማህበራዊ ሚዲያ የተፈጠረ ውዥንብር ነው በማለት መግለጫ ቢያወጣም መሬት ላይ ያለው ሀቅ ግን በወሎ፣ በሸዋና በጎንደር አካባቢዎች መንገዶች ጭር ማለታቸውን አገዛዙ በክልሉ ያለውን ተቀባይነት ሙሉ በሙሉ ማጣቱን በግልጽ አሳይቷል። ኦፕሬሽን ጽምዶ አዲስ አበባን ያሸበረው የመንግስት አፈና። ወደ ሌላው እጅግ አሳሳቢ ዜና ስናልፍ ስልጣኑን ለማራዘምና የተቃውሞ ድምጾችን ለማፈን ሌት ተቀን የሚሰራው አገዛዙ በዋና ከተማዋ አዲስ አበባ እጅግ አሳፋሪና ዜጎችን በጅምላ ያነጣጠረ አዲስ የፍተሻና የአፈና ዘመቻ ጀምሯል። ጽምዶ የሚል ሚስጥራዊ ስያሜ የተሰጠው ይህ ኦፕሬሽን በ10 ሺዎች የሚቆጠሩ የትግራይ ተወላጆችና የኤርትራ ስደተኞችን ያለምንም ህጋዊ ማረጋገጫ በጅምላ እያፈሰ ይገኛል። የአዲስ አበባ ከንቲባ አዳነች አቤቤና የደህንነት መዋቅሩ በጥምረት ባዘጋጁት በዚህ ጽምዶ ዘመቻ ንጹሃን ዜጎች በአንድ ጀንበር እየታፈኑ ወደ ተዘጋጁ ጊዜያዊ ማቆያ ካምፖች እየተጋዙ ነው። መንግስት ይህን ዘመቻ የሽብር ጥቃት ለማክሸፍ በሚል የሐሰት ፕሮፓጋንዳ ቢያቀርበውም ከውስጥ የወጡ መረጃዎች ግን እንደሚያረጋግጡት ዋና ዓላማው በአዲስ አበባ ሊነሳ የሚችለውን ማንኛውንም ህዝባዊ ተቃውሞ አስቀድሞ ለመጨፍለቅና የፖለቲካ ቁማር ለመጫወት የተወጠነ ሴራ ነው። ይህ አይነቱ በጅምላ ዜጎችን የማሰርና የማንገላታት ተግባር መንግስት ምን ያህል በከፍተኛ ፍርሃት ድባብ ውስጥ እንደወደቀና ህግን በራሱ እጅ ጥሶ ዜጎችን እያሸበረ መሆኑን ፍንትው አድርጎ የሚያሳይ ነው።
በቀጣይ ዘገባችን ወደ ትግራይ ክልል ስናልፍ የጀነራል ጻድቃን ገብረትንሳኤ የስልጣን መልቀቅና ውዝግብ። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት የሆኑት ጀነራል ጻድቃን ገብረትንሳኤ ከኃላፊነታቸው ለቀዋል በሚል በማህበራዊ ሚዲያ በስፋት እየተሰራጨ ያለው መረጃ ሐሰት መሆኑን ራሳቸው ጀነራሉ አረጋግጠዋል። ባለፉት ጥቂት ቀናት ውስጥ ከ161,000 እስከ 507,000 ተከታዮች ባሏቸው የተለያዩ የፌስቡክ ገጾችና ግለሰቦች አማካኝነት በተለይም በጋዜጠኛ ኤርሚያስ ለገሰን ዋቅጅራ የተባለ የፌስቡክ ገጽ ጭምር ጀነራል ጻድቃን ገብረትንሳኤ ስልጣናቸውን መልቀቃቸው ተዘግቦ ነበር። ሆኖም ኢትዮጵያ ቼክ ጉዳዩን ለማጣራት በቀጥታ ከጀነራል ጻድቃን ጋር በስልክ ባደረገው ቆይታ መረጃው ፍጹም ከእውነት የራቀ መሆኑን ጀነራሉ አረጋግጠዋል። ጀነራል ጻድቃን በሰጡት ምላሽ ስልጣኔን አላስረከብኩም፣ ከትግራይም አልወጣሁም በማለት የጊዜያዊ አስተዳደሩ ስልጣን ርክክብ የሚደረገው በህጋዊ መንገድ እንጂ በመሰል ወሬዎች አለመሆኑን አጽንኦት ሰጥተው ተናግረዋል። ወደ መጨረሻ ዘገባችን ስናልፍ የትራምፕ አዲሱ እርምጃና የኢራን ምላሽ። በመጨረሻም ከዓለም አቀፍ ዜናዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በተያያዘ የወሰዱት አቋም ዓለምን ስጋት ውስጥ ጥሏታል። ትራምፕ ከከፍተኛ አማካሪዎቻቸው ጋር በመሆን የኢራንን የኒውክሌር ጦር መሳሪያ ባለቤትነት ለመክታትና የሆርሙዝ ስትሬትን ወይም የውሃውን መስመር ደህንነት ለማስጠበቅ በሚቻልበት ሁኔታ ላይ ዝግ ውይይት ማድረጋቸው ሰምተዋል። የሲቢኤስ ኒውስ ዘገባ እንደሚያመለክተው ፕሬዝዳንት ትራምፕ የ60 ቀን የጊዜ ገደባቸው ከመጠናቀቁ በፊት በኢራን የኒውክሌር ፕሮግራም ላይ ጥብቅ ውሳኔ ለማሳለፍ ቆርጠው ተነስተዋል። ሆኖም ይህን ተከትሎ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ በሰጡት ምላሽ የኒውክሌር ጦር መሳሪያ ማህበር በሀገሪቱ ዶክትሪን ውስጥ ፈጽሞ እንደሌለና መረጃው ሐሰት መሆኑን በማስታወቅ የአሜሪካን ክስ አስተባብለዋል። የተከበራችሁ ውድ ቤተሰቦቻችን ለዛሬ ያዘጋጀንላችሁ አብይትና አስደንጋጭ ዜናዎች እኚህን ይመስሉ ነበር። አገዛዙ እየወሰዳቸው ያሉትን አፈናዎችና ሀገሪቱ የገባችበትን ቀውስ በቅርቡ እየተከታተልን መረጃዎችን በፍጥነት የምናደርሳችሁ ይሆናል። ቻናላችንን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ቤተሰብ ይሁኑ። ቸር ቆዩን። Free audio post production by alphonic.com